ሰላም ሰላም ሰላም፣ እንዴት ናችሁ የአገሬ ልጆች፣ ውድ ፋሚሊዎቼ፣ የማሜ ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ እንዴት ነው? ሁሉ ሰላም፣ ሁሉ ሰላም ነው። ከሁሉ ይስፋ ለመድኃኒዓለም። እንዴት ናችሁ እናንተ? እየበረታችሁ ነው ወይ? እየጠነከራችሁ ነው ወይ? አሁን ረመዳን እየመጣ ነው። ስንት ቀን ቀረ? ስንት ቀን ቀረ? አይደለምበት ስንት ቀን ቀረ? እንዴት ነው ዝግጅቱ? እህት ወንድሞቼም ሙስሊሞችም አሉ፣ በኦርቶዶክስም ደግሞ ክርስቲያኖች ያው እየደረሰ ነው። ሁለቱም አንድ ላይ ደስ አይልም? በጣም ደስ ይላል። እግዚአብሔር የበረከት የረድኤትና ደህንነትንና ሰላምን ፍቅርን የምናገኝበት ጾም ይሁንልን በሁለታችንም። እውነቴን ነው የምላችሁ። እና እንዴት ናችሁ? ሰላማችሁ ነው? ሰላማችሁ ብዝዝት ይበልልኝ። እኔ ደህና ነኝ፣ ደህና ነኝ። እኔ ደህና ነኝ። ያው እንግዲህ ስራ እየተሰራ ነው። ትንሽ ዛሬ ደግሞ አየሩ ብርድም አይልም አይባልም፣ ሙቀትም አይባልም፣ ወጣ ገባ ያለ ነው። ወጣ ገባ ይላል እና እንደዛ ነው ልላችሁ ነው። ሰላም ናችሁ አላችሁልኝ? እየበረታችሁ ነው አለው። እግዚአብሔር ይመስገን እኔ ደህና ነኝ። ነፈቀላችሁ አይደል? ትናንትና ሰርቻለሁ፣ ቪዲዮ ሰርቻለሁ ግን አለቀኩት። እና እንዴት ነው አላችሁልኝ? ሁሉ አማን? እንዴት ነው የሾርባው ነገር ምናምን ዝግጅቱ ምናምን እንዴት ነው? ደግሞ ረመዳን ሲመጣ እኮ አቤት የሚዘጋጀው ዝግጅት ከባድ ነው። ለምን አውቀዋለሁ። በርቱልኝ፣ ጠንክሩ። እግዚአብሔር ያጠንክራችሁ፣ እግዚአብሔር ያበርታችሁ። በርታቱን እሱ ይስጣችሁ። መጠንከር አለብን፣ መበርታት አለብን እና የምለው እህቶቼ፣ ስልሰል ላይ ያላችሁ ውድ እህቶቼ በርቱ፣ ጠንክሩ። እግዚአብሔር ያጠንክራችሁ፣ እግዚአብሔር አምላክ ያበርታችሁ ነው የምለው እና እንደዛ ነው ውሎዬ ዛሬ። ጉድ ያ ሁሌ ጉድ ነው። የመዳን ቤት መቼ ቁጭ ያለ መች ቁጭ ይባላል። የሆነ ነገር ደስ ብሎኝ በእናታቸው እግዚአብሔርን አንዳንድ እዩ። በዚህ ጾም ሰዓት ላይ ወንድም እህቶቼ ሙስሊሞችም ሆናችሁ በኦርቶዶክስ ፈጣሪ እናመስግን እግዚአብሔርን። የሆነች ልጅ በኦክሲጅን ነው ልታቋት ትችላላችሁ ሚዲያ ላይ እና በጣም እኔ እንጃ በስመ አብ ወወልድ አዶናይ አዶናይ ኢትዮጵያ ውስጥ በጣም ምርጥ ነገር እያደረገ ነው ያለው። በእውነት ምርጥ ስራ እየሰራ ነው ያለው። በእውነትን እግዚአብሔር አምላክ ደግሞ ማስተር አብነትን ያሽልልን፣ ይማርልን። በእውነት ከማስተር አብነት ጋር አንድ ላይ እንዲሰሩ እግዚአብሔር ምህረትን ይላክልን። እውነቴን ነው የምናገረው። እውነት ለማስተር አብነት ምህረትን ጤንነቱን ይስጠው እግዚአብሔር አምላክ። የደሃ አባት የእናቶች ልጅ ለልጆች ደግሞ ወንድም አባት የሚሆን ዝቅ ብሎ እግር የሚያጥብ እኔ እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ እኔ እሱን ሳይ ኢትዮጵያዊ መሆን ያኮራኛል። ጉራ ሳይሆን በጣም ዝቅ ብሎ የእናቶችን እግር ሲያጥብ ሳይንቅ፣ እግራቸው የቆሸሸ ነው እግራቸው እንዲህ ነው ሳይል የኔ አባት እግዚአብሔር የሚወደውን ኢዮብን እንደፈተነው ማስተር አብነትም ለፈተና ነው ይሄ ህመም ያጋጠመው። ይድንና ለእነዚህ ምስኪን እናቶች ይረዳል። የሆነ ቪዲዮ ለቆ አይቻለሁ። እግዚአብሔር ይመስገን ድኛለሁ፣ ተሽሎኛል፣ ወደ ሀገሬ መጥቻለሁና ወደ መጀመሪያ ህይወቴ ወደ ስራ ይመለስበታለሁ ማለት ደስ አለኝ። በስመ አብ ወይኔ አምላኬ ሆይ እግዚአብሔር ይመስገን። የኢትዮጵያን እንባ አበስክ። የኢትዮጵያ ልጅ እግዚአብሔርን ሰውን የሚረዳ ሰውን የሚያግዝ እናቶችን የሚረዳ የማይንቅ እግዚአብሔር ምስክሬ ነው።
እና ደስ አለኝ ተሽሎኛል ስላለ እና ደግሞ እናቴ አዶናይ ልክ እንደ ማስተር አብነት እየሆነ ነው። እውነት ለመናገር ከሆነ ሰዎችን እየረዳ ነው። የእህታችንን ኦክሲጅን ቤተክርስቲያን መሄድ ናፈቀኝ፣ መግባት ናፈቀኝ። ትልቁ ኦክሲጅን ስለሆናት ትንሿ በሻንጣዋን ስፖንሰር አስደርጎላት በር ማሸልሟት መድኃኒት ሕክምና ለሳምቧ አቤት እያደረ የሆነ ህፃን ልጅ ኦፕራሲዮን አስደረገ። ብዙ ስራ እየሰራ ነው ያለው። ማስተር አብነትን የሚሰራውን ስራ እየሰራ ነው ያለው። ያው ዝቅ ብሎ ትንሽ እግር አላጠበም በማለት ነው እንጂ እንደ ማስተር አብነት እግዚአብሔርን እሱም እየሰራ ነው፣ መልካም እየሰራ ነው። አንዳንዴ መጥፎ ነገሩን ሳይሆን መልካምነቱን ማየት አለብን እና አዶናይና ማስተር አብነት አንድ ላይ ቢሰሩ ተጋግዘው ብዙ 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 ምስኪኖች እናቶችን ለመርዳት ይቀላል እና እንጃ በጣም ነው ደስ ያለኝ። ዶክተር አብይ ዶክተር ይሄ ከአንገት በላይ ቀዶ ጥገና የሚያደርግ አማርኛ ሊጠፋብኝ እኮ ነው። ኦፕራሲዮን ከአንገት በላይ እሱም ራሱ በጣም እርዳታ ለልጆች አድርጓል። ብዙዎችን በነፃ አክሟል። በጣም ጎበዝ ታታሪ ነው። እግዚአብሔርን በጣም ጎበዝ ታታሪ እሱ ራሱ ሰውን የሚረዳ ምርጥ ሰው እግዚአብሔር ይመስገን። ምርጥ ምርጦች አሉ ኢትዮጵያ ውስጥ፣ ምርጥ ምርጦች ኢትዮጵያ ውስጥ አሉ። እግዚአብሔር አምላክ የተመሰገነ ይሁንና እና ደስ ብሎኛል። እናቶችንም ይረዳ የእናቶችን እንባ የሚመለከት ስላለን እግዚአብሔር አምላክ የተመሰገነ ይሁን። እኛም ስደት ላይ ያለን አንደኞች ለምን እነሱ እዛ ሲሰሩ እኛም እዚህ እየሰራን ለእርዳታ እንካፈላለን። ለራብም ሆነ ለተሰደዱትም ለታመሙትም የምንረዳው አንደኛ ስደት ላይ ያለን እኛ ነን። ያው እኔ ሳይሆን እናንተ ናችሁ የምትረዱት። እናንተ ናችሁ ገንዘባችሁ ለእርዳታም እያወጣችሁ ያላችሁ እና እግዚአብሔር ይባርካችሁ። መብርሃን ትጠብቃችሁ፣ አለው ትበላችሁ። መብርሃን ትጠብቃችሁ። በእውነት እሷ ትጠብቃችሁ። ሙስሊሞችም ኦርቶዶክሶችም ሁላችሁም ፕሮቴስታንት መሆኑ መልካም የሚያደርጉት ሁሉ እግዚአብሔር ይጠብቃቸው እና ማስተር አብነት ምንም ዘርም ምንም አይቆጠም ሲረዳ። አዶናይም እንደዛ ነው። ዶክተር አብይ ዶክተር ሐኪሙን ነው ያልኩት ያሉት ደግሞ እሱም ሲረዳ ሰውን እስማ እኔ እንጃ እግዚአብሔር ይመስገን ነው ይባላል። እግዚአብሔር ይመስገን ነው ይባላል እና እንደዛ ነው። ወድ ፋሚሊዎቼ እየሰራው እኮ ላውራ እህቶቼ ላውራ ብዬ እኮ ነው። አቤት ወሬ የኔ ጉዶች። በአካል ባንገናኝ እንኳን እስቲ በዚህ በሶሻል ሚዲያ እንገናኝ። እንዴት ነሽ? ደህና ነሽ? እየበረታሽ ነው? በርቺ፣ አይዞሽ እህታችን ወንድማችን መባባል ባይሆን እንኳን በአካል አንገናኝም። እስቲ በዚህ ሰላም እንባባል የኔ ፍቅሮች፣ በዚህ ሰላም እንኳን እንባባል። በዚህ እንኳን ሰላም እንባባል። እስቲ እንዴት ነሽ? ደህና ነሽ? እንባባል አይደለ? እንዴ አንዳንዴ ቴክኖሎጂ ጥሩ ነው። ቴክኖሎጂ በጣም ጥሩ ነው። በመልካም ነገር ከተጠቀምንበት፣ በበጎ ነገር ከተጠቀምንበት ጥሩ ነው ቴክኖሎጂ። እና እንደዛ ነው እላችኋለሁ እህቶቼ፣ የኔ ፍቅሮች፣ የኔ ፋሚሊዎች ወዳችኋለሁ። አይ ላቭ ዩ የምሬ ነው እናንተ አይ ላቭ ዩ የምር እግዚአብሔር አምላክ ይጠብቃችሁ። ሁላችሁንም ስደት ላይ ያላችሁ እህት ውድ ለማድረጋችሁ ጠንክሩ፣ በርቱ። እግዚአብሔር ያበርታችሁ። ውሃ ጠጡ፣ ውሃ በደንብ ተጠቀሙ። ረመዳን ሲመጣ ከጾም እህት ወንድሞቼ ከጾም በኋላ ውሃ በደንብ ተጠቀሙ። እውነቴን ነው የምላችሁ የምር እና እንደዛ እላችኋለሁ። ወዳችኋለሁ፣ አፈቅራችኋለሁ፣ አከብራችኋለሁ። አይ ላቭ ዩ እንግሊዘኛ እየጨመርኩበት እኮ ነው እናንተ። እና እንደዛ ነው እህቶቼ፣ የኔ ፋሚሊዎቼ
የኔ ውድ ቤተሰቦች፣ የኔ እንቁ ፋሚሊ፣ እንቆቼ የኔ እንቆች እንደዛ ነው። ያው እንደዚህ እንግዲህ ሰራ አይላል እና እንደዛ ነው እላችኋለሁ። የኔ እህቶች በሉ መልካም ውሎ ቀን፣ የስራ ቀን ይሁንላችሁ። መልካም የስራ ቀን ይሁን፣ መልካም የስራ ጊዜ ይሁንላችሁ አይደል? ያስ እና እንዴት ነው ታዲያ? አሁን ምሳ ተበላ። የታጠበውን በፊት አነሳሳው ምናምን አንደሞችን ለቅለቅ ላርጋትና እዛ ላይ ቁጭ ላርጋትና ደግሞ ሌላ ስራ ይሰራን ይባላል። እግዚአብሔር ጤና ይስጠን፣ እንድንሰራ ጉልበት ይስጠን፣ ሰላሙን ይስጠን። እውነቴን ነው። ጤና እግዚአብሔርን ጤና ትልቅ ነገር ነው። ጤና ከሀብት ይበልጣል። ሀብት እኛ እናመጣዋለን። አብሶ ስደት ላይ ያለን እህቶች ሁሉንም የሚጠበቅ ኢትዮጵያም ያሉት ኢትዮጵያም ያሉት እዚህም ያሉት አንድ ላይ እግዚአብሔር ጤና ይስጥ፣ ከጤና ፍቅርም ሰላምን ያድልን እና እንደዛ ነው እላቸዋለሁ ውዶቼ። እግዚአብሔር ያክብርልኝ። ደግሞ ላይክ፣ ሼር፣ ኮመንት የምታደርጉልኝ ውድ እህቶቼ፣ ቪዲዮን የምታዩልኝ እህቶቼ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ወዳቸዋለሁ በጣም እና ላይኳን፣ ሰብስክራይቧን፣ ሼሯን አትርሷት። እሺ ላይክ ስታደርጉልኝ ይታይልኛል እና አንድ 5 ደቂቃ እንኳን ባይሆን ላይክ እንዳደረጋችሁልኝ ቪዲዮዬን ይዩልኝ። እሺ ቪዲዮን ይዩልኝ እና ያው በላይክ አበረታቱ። በርቺ እህታችን፣ እንበረታታ። እናንተም ደግሞ ሰብስክራይብ እኔን አድርጋችሁ ኮመንት ጻፉና ደምሪኝ ብላችሁ ሰብስክራይብ አድርጊኝ ብላችሁ መልሻለሁ። ለልጆች ያደረጉልኝ ለሰብስክራይብ ያደረጉልኝ መልሼላችኋለሁ እና መልሳለሁ። እኔ ችግር የለም። ለምን ግዴታዬ ነው። በቃ ነው እናንተ ያደረጋችሁኝ አይደለ? እኔ ሰብስክራይብ እኔ ደግሞ እናንተ መመለስ ግዴታዬ ነው። መበረታታት፣ መተጋገዝ እርስ በርስ ያለ ነው እና በቃ አሳድጉኝ። የምሬ ነው የምላችሁ፣ አሳድጉኝና በቃ እኔም ቪዲዮ ይታይልኝ፣ ይሁልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ይሁልኝ ቪዲዮ። እሺ አበረታቱኝ፣ በርቺ በሉኝ። እንበረታታ፣ እርስ በርስ እንተጋገዝ። መተጋገዝ ባህላችን ስለሆነ፣ መረዳዳት ባህላችን ስለሆነ ሰው እንዳትረሱ እላቸዋለሁ። ውድ ፋሚሊዎቼ ላይክ፣ ሰብስክራይብ፣ ሼሯን እንዳትረሱ። መልካም የሥራ ዘመን ይሆንላችሁ። እወዳቸዋለሁ። እንደዚህ እናንተ ነው። እሺ የምሬን ነው። እናንተ አላለችም። መልካም ነው። እንዳትረሳ ሰብስክራይብ ዋናና ላይኳን